ምን ያረክ ነው? አቶ ፍሬ ምን ያረክ ነው? ምንድነው እየሰራ ያለው? ያለ ፍቃድ ነው ዝም ብለህ የምትገባው? ካንተ ፍቃድ ልጠይቅ እንዴ? ምን ሆነ ነው? ምንድነው እያደረክ ያለው? ምንድነው እያደረክ ያለው? ነስቴ ማን ያስገባስ ይጀምራል? ምንድነው እየሆነ ያለው? ክፍል ውስጥ ካሜራዎች አሉ አላልኩም? በሱ ካሜራ ላይ ካቀርጾ እሱ ያንን ቪዲዮ ሶሻል ሚዲያ ላይ ለቀብሻለሁ አለበለዚያ ወይ ለቀብሻለሁ ወይ አብረሽኝ ተኝ እያላት ነው። እና እሷ ደግሞ እንዴት እኔ ከባለቤቴ ውጪ ምናምን ብላ በጣም እንግዲህ አስበው ማንንም የለም ብለህ ስለምታስብ ብዙ ነገር አለ ራቆት መሆን አለ ምን አለና በትታይ ደግሞ በጣም ሶሻል ሚዲያ ላይ ተለቀቀ ማለት ከባድ ነገር ነው። አንዴ ነሽ ምን አርጊ ነው የምትለኝ? አይበቃ ወገተውኝ በቃ ምንድነው አንቺ ሁሌ እዚህ የምታለቁት? በእኔ ቁጭ በይ እስኪ እንዴ ሁሌ ማለቃቅስ ምንድነው? እኔ ከዚህ በላይ እሺ ምን ላደርግ? ላይ ቁጭ በይ የምትፈልገውን አረኩ አይደል? ለምን አትምኝም? አሁን ምንድነው አዲስ ነገር ነው እንዴ? እባክህ ለምን በምትወደው በጣም ከፍተኛ በሚሊዮን የሚቆጠር ገንዘብ ያላቸው ሰዎች አሉ። ስለዚህ ከሌላ ሚስት እያላቸው ከሌላ ሰው ጋር እዚህ መተው ይባልጋሉ። ከትንን በጣም እንትኖች ጋር ቆንጃጅት 4-5 ልጅ መውለድ ስትጀምር ሚስቱ ከዛ እዚህ መተው እየተደወለለት በካታሎግ ፎቶ እያየ ከዛ በኋላ ራሳችን እንዲያይ እናደርግና እንዲመርጥ ተደርጎ ከመረጠን በኋላ እንዲቀረጽ ይደረጋል። ያው ከዚህ በፊት አርጌዋለሁ። በእርግጥ ግን ሲደጋገም ደግሞ የባሰ በጣም ያስጠላል። አሁን ሂጂ ባለቤቴን ራሱ አይኑን ሳየው እኔ በቃ እንደ ካድኩት ነው የሚሰማኝ። ደግሞም ክጄዋለሁ። ያው ምንም እንኳን የሁለታችንን ሚስጥር ለመጠበቅ ቢሆን የሚያደርጉት ግን ደግሞ በጣም ላደርገው የማይገባ ተግባር ነበር። እሱ ቢሰማ ደግሞ ምን ሊሰማው እንደሚችል አስበው። ሰላም ውድ ቤተሰቦች እንዴት አላችሁ? እኔ ደህና ነኝ። ዛሬ ደግሞ በአዲስ ታሪክ በአዲስ ቪዲዮ ተገኝተናል። አንድ እህቴ ደውላልኝ ነበረ። 2-3 ቀን አልተመቸኝም፣ ስራ በዝቶብኝ ነበረ። ቢሆንም ግን አሁን ያገኘኋትን ሰዓት አጣብቤ ያለችበት ድረስ መጥቻለሁ። ለኔ አብዛኛውን ነገር ነግራኛለች። እናንተም እንደተለመደው ግልጽ እንዲሆንላችሁ ከሷ እንሰማለን። መጀመሪያ ስምሽም አልበል። ሰላማዊ ትባላለህ? እሺ ሰላም፣ እኔ አንቺ ጋር እንድመጣና እንዳውቀው ወይ ደግሞ እየተሰራ ያለ ነገር አጣራልኝ ያልሽኝን ለኔ አውርተሽኛል። ተመልካቾች ግልጽ እንዲሆንላቸው እስኪ ምንድነው እየሆነ ያለው? ምንድነው እያስጨነቀሽ ያለው? ያው እናንተም የምትሰሩትን ምናምን ዩቲዩብ ላይ ምናምን አይቻለሁኝና ትረዱናላችሁ ብዬ ስላሰብኩ ያው የምሰራበት እንትን ውስጥ ሆቴል ውስጥ ያልተገባ ነገር የተደረገ ያው በስልክ እንደነገርኩ አለቄ የሚመጡ ከስተመሮችን በማይሆን ነገር እየወነጀላቸው ብር እየተቀበላቸው ምናምን ስላየው ያው እናንተም በደንብ እውነት መሆኑን አጣርታችሁ ቁጥጥር ስር ውስጥ እንድታውሉት። ኦኬ አለቃሽ በምን አይነት መንገድ ነው ማለት ከስተመሮቹን ብር እየተቀበላቸው ኦር ደግሞ ሌላ ወንጀል እየሰራ ያለው በምን አይነት መንገድ ነው? አንቺስ እንዴት ልታቂ ቻልሽ የሚለውን ግልጽ ሆኖ እንዲረዱት እስቲ በትንሹ አስረጂ። ከመጀመሪያው ልጀምርልህ ብል ያው እዛ ቢሮ ውስጥ እንደ ሪሴፕሽን እና እንደ አልጋ እንደ ጽዳትም አልጋ ምንድነው አንሶላ ምናምን ነው የምቀይረው። ስራዬ እንደዛ ነውና አንዳንዴ ቢሮ ምናምን አጽጂ ብዙ ጊዜ ስለሰራው እሱ ጋር አብረን ብዙ አመት ስለቆየን ያምነኛልና ቢሮ ውስጥ ብዙ ሰው አይገባምና የኔን ቢሮ አንቺ አጽጂልኝ ምናምን ይለኝ ነበር። እና ስገባ ሴኩሪቲ ካሜራዎች አሉ አይደለ? በየክፍሉ አሉ። እና ያው ከእንትን አንፃር ነው ብዬ ስላሰብ ከደህንነትም አንፃር ነው ብዬ ስላሰብኩኝ ያው ችላ ብዬው እንደዛው እየኖርኩ ነበር። ከዛ ግን አንዳንድ ብዙ ጊዜ ማቃች ያው አንዴ መጥቶ የሚጠፋ ከስተመር አለ። ከዛ ደግሞ ዝም ብሎ የሚቀጥልም አለ። ግን አንዳንድ ፊት ደግሞ በጣም እየተደጋገመብኝ ያለውና ምንድነው ይሄ ነገር ምናምን ብዬ ሆነ ቀን ራሱን ባለቤቱን እና ከሆነ ሴት ጋር ያዩት እና ሴት ልጅቷ በጣም እያለቀሰች ምናምን ታስረዳዋለች ብዙ ነገር እና እሱ ምንም በቃ በእንትን ራቅ ብሎ ነው የሚታዩኝና ምን ሆኖ ነው ምናምን ብዬ እስክትሄድ ጠብቄ እስኪለያዩ ማለት ነው ጠብቄ ሄጄ ላናግራት ሞከርኩኝ።
እና በቃ በጣም አለቀሰች ምናምንም ልትነግረኝ ራሱ ፈቃደኛ አልነበረችም መጀመሪያ ላይ። በቃ እኔም ከሱ ጋር የሆነ ተባብሬ ምናምን ነበር የመሰላት መሰለኝ። ከዛ ምንድነው ስላት ያው ቪዲዮ ይሄ በካሜራ የተቀረ ከባለቤቷ ጋር እዛ መታ ነበር እኛ ሆቴል ማለት ነው። እና ክፍል ውስጥ ካሜራዎች አሉ አላልኩም? በሱ ካሜራ ላይ ቀርጾ እሱ ያንን ቪዲዮ ሶሻል ሚዲያ ላይ ለቀብሻለሁ አለበለዚያ ወይ ለቀብሻለሁ ወይ አብረሽኝ ተኝ እያላት ነው። እና እሷ ደግሞ እንዴት እኔ ከባለቤቴ ውጪ ምናምን ብላ በጣም እንግዲህ አስበው ማንንም የለም ብለህ ስለምታስብ ብዙ ነገር አለ፣ ራቆት መሆን አለ ምን አለና ብትታይ ደግሞ በጣም ሶሻል ሚዲያ ላይ ተለቀቀ ማለት ከባድ ነገር ነው። እና እንደዛ እያደረገ ለካ ሌላም አንድ እንደዚህ ስሰማ ለሆነ ልጅም እንትን እያለው ብር ካላመጣህ ምናምን ብሎ ብር እንደተቀበለው ሰማው። እና ይሄ አግባብ ነው ብዬ አላስብም። ለሰው ልጅ የሚፈልገውን እግዚአብሔር እስከፈቀደ ድረስ የሚፈልገውን ማድረግ ይችላልና እሱን እንድታስቆሙት ነው እንግዲህ እኔ እናንተ ጋር መጣጤ ማለት ነው። ኦኬ እንግዲህ ያልሺ ነገር እንዳለ ሆኖ እቺ ልጅ መጀመሪያ ማለት ለህግ ወይ ለምን አላመለከተችም ለምን እንዳልሆነም ቤተሰቦችም የሚጠይቁት ጥያቄ ነው እርግጠኛ ነኝ። ቪዲዮ ተይዞባታል ሶሻል ሚዲያ ላይ ሊለቀቅባት ስለሆነ ግዴታ ሆኖባት መታ ከሱ ጋር ተኝታለች። ያም ሰውዬ ቪዲዮ እንዳይለቀቅበት ገንዘብ ከፍሏል። እና አሁን የመጀመሪያው ነገር ለንቺም ምልሽ ለተመልካቾችም የአልጋ ቤቶች የሆቴል አልጋ ቤቶች በአጠቃላይ ምንም አይነት የደህንነት ካሜራ ያስፈልጋቸው። የመጀመሪያው ነገር ኮሊደሮች መግቢያ በሮች ምናምን ሊያስፈልገው ይችላል እንጂ ሬስትሩም ውስጥ መቼም አይደረግም። ይሄ ማለት ይሄ ሰውዬ አስቦበት አቅዶ ሆን ብሎ ይሄንን ነገር የገቢ ምንጭና የስሜቱ ማርክ ያርጎታል። ከእናንተ ከሰራተኞቹ ጋር ያለው ግንኙነትስ እንዴት ነው? ሰውየው መልካም ሰው ነው ወይስ ሰራተኞቹን ይበድላል? አይ ያው ያን ያህል ክፉ ሰው ነው ማለት አይቻልም። እንዳልኩ እኔ ረጅም አመት ነው እሱ ጋር የሰራሁት። እንትንም ይሄ በቃ አላ ያዘኛል እሰራለሁ ስራ እኔም የሚያዘኝን በስነ ስርዓት ስለምሰራ በቃ ንግግርም የለም። ከሌሎቹ ጋር አጉል ትልቅ በጣም የማይሆን ጥፋት ምናምን ካጠፉ ምናምን ነው እንጂ ይሄን ያህል እንደዚህ እንድትጠረጥረው የማያደርግህም ሰውዬው ገባ። እንዳልኩ ቪዲዮ እኔ ካሜራው እንደተቀመጠ ያየሁት እኮ ቆይቻለሁ፣ ግን እንዳልኩ ለደህንነት ነው ብዬ ስላሰብኩኝ ነው። እና እሱንም እንደዚህ ያደርጋል ብዬ መቼም አልጠረጥርም። ኦኬ ስለዚህ ከላዩ ጥሩ ሰው ነው የሚመስለው። እሺ እንግዲህ በሰጠሽን ጥቆማ መሰረት ይሄንን ጥፋተኛ ነው ያልሽውን የሆቴል ባለቤት የምንችለውን ያህል አጣርተን ህግም ቅጣት የሚሰጠው ከሆነ በህግ ቅጣት ይሰጠዋል። አንቺም እኛን አምነሽ አክብረሽ ጠርተሽን ይሄንን ነገር አጣሩልኝ ስላልሽ በተመልካቾቼ ስም አመሰግናለሁ። ሁለተኛው ነገር የሴት ልጅ ህመሜ ነው፣ ወንድም ልጅ ቢሆን ያው ወንድሜ ነው ብለሽ ነው እዚህ ነገር ውስጥ የገባሽው። እኔ መኖሪያ ቤቱ ድረስ ሄጄ ያለውን ነገር ለማጣራት እሞክራለሁ። አንቺ ግን የምትተባበሪኝ እኔ እሱ ጋር እስከሚሄድበት ጊዜ ድረስ ምንም አይነት የተለየ እንቅስቃሴ እንዳታደርጊ፣ ስለነበረው ካሜራ ስላለው ነገር ሰሞኑን ማታ ላይ ላሉት አዳሮች ሰዎች እንዳያድሩ የሚሆንበትን ምክንያት ወይም ፈጥራልን ወይ መብራት ወይ የሆነ ነገር እንዲፈጠር እናደርጋለን። እስከዛ ድረስ ግን አንቺ እንዳልኩሽ ምንም አይነት የተለየ ነገር እንዳታደርጊ። የተለየ ባህሪ የለውም ሰውየው። ለኛ የምትነግሪን አስቸጋሪ ነው ወይ ደግሞ ጥሩ መልካም ጎኑ የምትዩ ነገር ካለ ንገሪኝ። ሰውየውን ገብተን ስናወራው ያው ብር ይወዳል። በብር ልትገቡ ትችላላችሁ የሆነ ነገር እንትን ብላችሁ የሆነ ነገር እንጂ በመጥፎ ደረጃ እንዲ በስነ ስርዓት ክፉ ሰው የሚባል ሰው አይደለም እኮ ሲያትታናግሩ ያናግራል። ስለዚህ መልካም ሰው ነው፣ ተቀብሎ ሊያናግረን ይችላል። ስለዚህ አሁን እኔ ካንቺ የምፈልገው በስልክም እንደወራሽኝ ባለፈው ከልጅቷ ስልኳን ተቀብለሻታል። እኔ እሱ ጋር ባለው በመመጣ ቀን ደውልልሽና ልጅቷን ታዘጋጅልኛለሽ። እኛ ጉዳያችንን ከጨረስን በኋላ ልጅቷ ያለችው ትመጣለች። እዛው ጋር ያለውን ነገር ፈተነው እንዳልኩሽ ወደ ህግ መሄድ ካለበት ይሄዳል። እናንተንም መስገን ካለባችሁ ተመልካቾቻችን ፊት አመስግነን እንለያያለን። ስለሰጠሽን ጥቆማ እናመሰግናለን። እሺ እኔም አመሰግናለሁ። ያው እንግዲህ በቁጥጥር ስር ሁሉ እስከናው ድረስ ምንም አይደል።
እሺ እንግዲህ በሰጠሽን ጥቆማ መሰረት እኔ የምችለውን አድርጌ ይሄ ሰውዬ ምን እየሰራ እንደሆነ ምን እያደረገ እንደሆነ ለማጣራት ለአንቺም ለተመልካቾችም ቃል እገባለሁ። ምንድነው ከአንቺ የምፈልገው ቤት የሚውልበትን ቀንና የስልክ ቁጥሩን ትሰጭኛለሽ። ከየትኛው የመጣሁበትን አስረድቸው ከሱ ጋር መግባባት በምችልበት መንገድ እንግዲህ ገንዘብ ይወዳል ብለሽኛል። ብቻ ገንዘብም ወደደም ጠላም ብቻ ባለው መንገድ እሱ ጋር ደርሼ ያለውን ነገር ለማጣራት ቃል እገባልሻለሁ። ከዛ በፊት ግን ለተመልካችም ለእኔም ልትነግሪን የምትፈልጊው ነገር ካለ እድሉ ልስጥሽና አውሪ። ያው እናንተንም አመሰግናለሁ። ያው በሌላችሁ ጊዜ ነው ጊዜያችሁን አጣባችሁ መታችሁ የጠየቃችሁኝና በጣም ነው የማመሰግነው። ለሰውየውም እንግዲህ ፍርዱን እግዚአብሔር ነው የሚያውቀው። እናንተ ለፍርድ ቦታ ለማቅረብ ነው አቅርቡልንና ፍርዱን እንግዲህ እዛው እንሰማለን። ለመታሰር ያብቃው። እንግዲህ አንተ ታሰር አንተ ተፈታ የምንል ሰዎች አይደለንም። እኛ ያለውን ወንጀልም ሆነ ምንም ነገር አጣርተን ለህግ ማድረስ ነው። ህግ ደግሞ የራሱን ውሳኔ ይሰጣል። ተመልካቾች እንግዲህ ሰምታችኋል። የትኛውም አይነት ሩም ውስጥ ካሜራ አይቀመጥም። ኢንተርናሽናል የምንላቸው ሆቴሎች ራሱ ካሜራ ጭራሽ አይቀመጥም። መቀመጥ ካለበት ኮሊደር ላይ መግቢያ በር መውጫ በር ላይ ነው እንጂ መኝታ ቤት ውስጥ ጭራሽ አይቀመጥም። ይሄም አዲስ ነው ለኛ። እንግዲህ ያለውን ነገር አጣርተን ለእናንተ ለተመልካቾቻችን እናደርሳለን። ቆይታችሁ አይለየን። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን በደንብ አሳዩኝ። አብራችሁን ቆዩ። ቅድም ሪሴፕሽናችን በሰጠችን ጥቆማ መሰረት ባለቤቱን እንዴት ማግኘት እንዳለብን የት ማግኘት እንዳለብን ነግራናለች። አሁን የሚገኘው መኖሪያ ቤቱ ነው ተብሏል። መኖሪያ ቤቱ ድረስ አስደውለናል። እሷ ደውላለት ከሆነ ቢራ ፋብሪካ እንደመጣንና ቤቱን ስፖንሰር ማድረግ እንደምንፈልግ የቢራ ሃፒ አወሮችን መስራት እንደምንፈልግ ነግረ ነው ፍቃደኛ ነኝ ኑ ቤቴ ብሏል። እንግዲህ ወደ ቤቱ ልንሄድ ነው። አብራችሁን ቆዩ። አብሮነታችሁን እንዳይለየኝ። የዚህን ሰውዬ ጉድ ደግሞ አብረን የምናየው ይሆናል። ተከተሉ። ጤና ይስጥልኝ። ሰላም፣ እንዴት ዋላችሁ? እንዴት ዋልክ? ሰላም ብለሃል? ሰላም። እንዴት ደውላለች መሰለኝ ከስራ ቦታ። ደውላልኝ ነበረ። እንዴት ነው? እንዴት ነህ? መግባት እንችላለን? እናንተ ናችሁ ቅድም ያወራኋት? ኦኬ፣ አሁን እኮ ደውላልኝ እኮ። እሺ፣ አረፍ በላ፣ ቁጭ በላ። ግባ ካሜራማን። ቁጭ በላ። እሺ፣ እናመሰግናለን። አቶ ፍሬው እንግዲህ ፍቃደኛ ሆነ ከሆቴልህ ውጪ መኖሪያ ቤት ድረስ ፈቅደ አስገብተህ ለጥያቄያችን መልስ ልሰጠን ዝግጁ ስለሆንክ አሞኛል ደክሞኛል ሳትል ፍቃደኛ ስለሆንክ በእኔም በድርጅቴም ስም አመሰግናለሁ። ምንም ችግር የለም። እግዚአብሔር ያክብርልኝ። ይሄ የዘወትር ስራችን ነው። እንደዚህ ባናደርግ እኮ እንደዚህ አይነት ደረጃ ላይ አንደርስም እና ሁልጊዜ የተለመደ እንትናችን ስለሆነ ይሄን ያህል ምን ችግር የለውም። አመሰግናለሁ። አንተም እንግዳችን ሆነ እኛን አክብረህ እንደ ሌሎቹ ደንበኞቻችን የእኛን ደንበኛ ለመሆን እንደዚህ ደውለህ የስራችንን ትጋታችንን ውጤታችንን አይተህ ስለመጣ እኛም እናመሰግናለን፣ እናከብራለን። እሺ አቶ ፍሬው እንግዲህ አሁን የእኛ ድርጅት ነግሬሃለሁ ቅድም ምን እንደሆነ ምን አይነት ማለት በምን አይነት መንገድ የኛ ድርጅት አንተን ስፖንሰር ያድርግ ብለን እያሰብን ነበረ። በመጀመሪያ ሃፒ አወር አዘጋጅተን የመጠጣችንን ማስታወቂያ እናደርግበታለን ቤቱን። ከዛ በኋላ ፈቃደኛ ከሆንክ የግድግዳዎችን ቀለም ወደ መቀየር አንዳንድ የሚቀያየሩ አሮጌ እቃዎች ካሉ በእኛ አዲስ እቃዎች ልንቀይር ተነጋግረን ከባልደረቦቼ ጋር ነው ወደ አንተ ጋር የመጣ ነው። እስቲ መጀመሪያ አቶ ፍሬው እዚህ እንዴት ደረሰ? ይሄ ሆቴል ከየት መጣ የሚለውን እስኪ በትንሹ ያው መግባባት ካለ መነጋገር ካለ በደንብ ተነጋገር እስኪ ማለት ለሌላም ሰው ትምህርት ይሆናልና ትምህርት እንዲሆን ጥሩ ነው። እንግዲህ ሁሉ ነገር መነሻ አለው አይደለ? የምንም ነገር እንግዲህ አንድ ዛፍ እንደዚህ ፍሬ አፍርቶ ስታየው ለምልሞ ስትመለከተው ከስሩ የአንድ ዛፍ ጥንካሬው ያለው ቅጠሉ ላይ አይደለም ስሩ ላይ ነው። እኔ ደግሞ የሁሉ ነገር መሰረቴ ቤተሰቤ ነው። የሚገርም ነገር እኔ አባቴ አንድ ወንድሜ አደፍረስ ነው ሰው ለእኔ ግን ፍሬው ብለው አወጡልኝ እና በቃ የኔ
ታላቅ ወንድም በቃ በገባበት ቦታ ሁሉ ሰዎችን ማስቸገር፣ መደባደብ፣ ማደፍረስ ነው። ከስም ይጀምራል። ከስም እና ፍሬው ሲለኝ አባቴ በቃ በሁሉ ነገር ፍሬያማ እንደሆነ። ስለዚህ እኔ በቃ እናቴ ቅጠል እየለቀመች ገጠር ነው የተወለድኩት፣ ገጠር ነው ያደግኩት እና የሌሎች ጎረቤቶቻችን ቤተሰቦች ከአረብ ሀገር ከምናምን እየመጡ የጎረቤቶቻቸውን ቤት ሲሰሩ ቤታቸውን ሲያስተካክሉ እኔ ግን መቼ ነው ለእናቴ እንደዚህ ያጎነበሰ ቤቷን ቀና የማደርገው? መቼ ነው እናቴን ከችግሯ እንደዚህ የማላቀቀው? እናቴ ያልኩት አባቴ ተለያይቶ እናቴ ስላሳደገችኝ ነው። እና የኛ ቤት ከሌሎች ቤቶች ሁሉ በቃ በጣም የደከመ ለመፍረስ ያዘመመ ምናምን ነገር ነበር እና መቼ ነው እናቴን ከዚህ ከእንጨት ማገዶ አውጥቼ እሷን እንደዚህ እንደ ሌሎቹ የኤሌክትሪክ ምጣድ የምገዛው? መቼ ነው እናቴን ማሳረፈው የሚል በጣም ከፍተኛ የሆነ ጉጉት ነበረኝ እና ኃላፊነትም ነበረኝ። በተለይ አባቴ ከሞተ በኋላ በቃ እናትም አባትም ሆነ ያሳደገችኝ እናቴ ስለሆነች ማለት ነው። ከዛ በኋላ በቃ እዚህ ከተማ ስመጣ እኔ ምንም ዘመድ የለኝም እና እንደ አጋጣሚ የሆነ ሀብታም ቤት ውስጥ ጥበቃ ገባሁኝ። እየተላላኩኝ ስፔር ፓርት ምናምን ነገር እንትን ሲሉ እነሱ እንደዛ ነው የሚነግዱት። ሲልኩኝ ስፔር ፓርት ይሄን አድርስ ሲሉኝ አትክልት ስኮተኩት በቃ እኔ በሚያዩት ነገር ደረቅ ነበረ ግቢያቸው፣ ቤታቸው ያምራል ግን ልምላሜ የለውም። እኔ ደግሞ ገጠር ስላደግኩኝ ሳሩንም ጤና አዳሙንም ሳረግላቸው በቃ ደስ እያላቸው መጣ። ሲልኩኝ በታማኝነት ስላክ በዛውም ደግሞ የስራ ሁኔታ እያየሁ መጣሁ እና በአጋጣሚ የሆነ ቤት አገኘሁኝና የሆነ ቦታ በቅናሽ ዋጋ ገዛሁ እና እድል አንዳንድ ጊዜ በእንቅስቃሴ ላይ ያለ እድል ወደ አንተ ትመጣለች እና እናንተ ይኸው መጣችሁ አይደለ? በቃ እኔ ፍሬው ስባል በቃ እንደ ስም ነው እና እንደ ስሜ ነው፣ ፍሬያማ ነው ነገር ይሁሉና ከብዙ ውጣ ውረድ ከብዙ ትግል ምናምን በኋላ ነው እዚህ ደረጃ ላይ ደረስኩት። ቀላል ዋጋ ክፍያ አይደለም። በቀን አንድ ጊዜ የምበላበት ሁሉ ጊዜ ነበር። ስለዚህ ያንን መሬት ገዛው፣ ያንን ቦታ አፈረስኩኝና ይሄው እንደምታየው ቆንጆ ሆቴል ገዝቼ ቤቱን እያስፋፋሁኝ ከነዛ ከዘመዶቼም ብድር እያገኘሁኝ ታማኝነቴን ስለሚያውቁ ከነሱ እየተቀበልኩ እየከፈልኩ እንደገና ሳፈርስ እንደገና ሳስተካከል ይሄው የምታየውን አሁን ደረጃውን የጠበቀ ሆቴል በጸጥታው እንደምታየው ነው። የደንበኞቻችንን ሕክምና በለው ሰው እኮ በኪኒና በመርፌ ብቻ እኮ አይደለም የሚታከመው። እንደዚህ ጸዳ ያለ ቤት፣ ጥሩ ሴኩሪቲ ያለበት፣ የዘበኞቹ የሁሉ አጠባበቅ ስታይ ደህንነት ይሰማል። እዚህ ስትመጣ የውጭ ሀገር ዜጎች ይመጣሉ፣ ብዙ ባልና ሚስቶች ይመጣሉ፣ ተዝናንተው በስነ ስርዓት ይሄዳሉ። ወጪም ቀላል አይደለም። ብዙ ሰዎችን ደግሞ በስራ ያለው እና ብዙ ሰው ነው የማስተዳድረው እና እዚህ ደረጃ የደረስኩት እንግዲህ ያው በፈጣሪ እርዳታ እንደዚህ ያልኩኝ እዚህ ደረጃ ደርሻለሁ። ባጭሩ ይሄን ይመስላል አሁን የደረስኩበት ደረጃ። ኦኬ አቶ ፍሬው በጣም ደስ ይላል። ማለት ከመጀመሪያው የነበሩት ነገር ከዛ በኋላ አዲስ አበባ ደግሞ በጣም ለኑሮ አስቸጋሪ ናትና እዚህም መተው ሰው ቤት የነበረው ነገር ታማኝነት፣ ያው የክፍለ ሀገርም ልጅ ስለሆኑ ለታማኝነቱ ቅርብ ነው። የክፍለ ሀገር ልጅ ያው የከተማ ልጅ ነው አጥፊ የሚባለው እና እዚህ መተው ያደረጉት ነገር ከዛ አሁን ያሉበት፣ እስኪ አሁን እንደዚህ ባሉበት ሰዓት ያኔ ጎጆዋ ዘሞ ላቅናላት ምን ላርግላት ሲሉ የነበረች እናቶች በህይወት አሉ? አሁን ምን ላይ ናቸው? እስኪ ስለሳቸው ይንገሩ። አዎ እንዳልኩ እንግዲህ ያንን ቤት አስተካከልኩኝ። ከሌሎች ደግሞ ከአካባቢ ጎልታ እንድትወጣ አልፈልግም። ምክንያቱም ያ በራሱ ደግሞ አደጋ አለው። ስለዚህ ከነሱም በጣም ከፍ ሳትል ደግሞ ከነበረችበትም ደግሞ በጣም ዝቅ ሳትል በእነሱ አካባቢ በሚመጥነው ለእናቴ ቤት ሰርቼ ዘመናዊ ነገሮችን አስተካክዬ ነው የመጣሁት። ግን እንደ በፊቱ ብዙ አልሄድም። ለምን እንደሆነ አላውቅም። ልቤ አሁን ያ የልጅነቴን ይፈልገው፣ ያ የልጅነቴ ፍቅሩ፣ እዛ ያለው የምሮጠው እርሻው፣ ከብቶች ጠዋት ወጥተው ማታ አንድ ላይ ሲገቡ ያለው ድባብ አሁን እኔ መኪና ከማየው የበለጠ ያን ባገኘው ደስ ይለኛል። እኔ ልቤ እንደ በፊቱ አይደለም። ርህራሄ የለም እንደ በፊቱ። የሆነ እርሻ ሳይ እኮ የሽምብራ እሸት በማሳው ስታልፍ ያለው ከሽቱ ይበልጣል። ማሳው እዛ ጋር የሚሰማ ስሜት ከዚህ ከከተማ ህንፃ በጣም ይበልጣል። ወደ ከተማ እየመጣሁ ስመጣ ልቤ እየሸፈተ እንግዲህ ወደዚህ ተሳብኩኝ።
በአካል እጅ ብዙ አግኝቻት አላውቅም። እንግዲህ ፈጣሪ ይቀበለኝ እና እንደ ድሮ አይደለም። አሁን ያለኝ ሁኔታ እንደ ድሮ አይደለም፣ እየተቀየረ ነው። ብዙ ነገሮች አሉ፣ ብቻ ልብህን የሚያሸፍቱት ብዙ ነገሮች አሉ። ከተማ አይደል? ከተማ ስለሆነ ያችን ግን ያው ሁሉ ነገር እንደመሰረቱ አይደለ እንግዲህ ቤተክርስቲያንም ስንሄድ ምንም ስንላክ ያለችን ታማኝነት ያለች፣ ግን ደግሞ እዚህ ስትመጣ ገንዘቡ ያሳሳል። ከአንዱ ጋር ለመፎካከር ትጣጣራለህ፣ ለመብለጥ ትጣጣራለህ። ብቻ ብዙ የከተማ ነገሮች ያጓጓል። እውነት። እና አሁን ልቤ አሁን እዛ አይደለም። አሁን እኔ ደግሞ ከአቶ በቀለ የሚባል ጓደኛ አለኝ። ይኸው እኔ በለጥኩ ይለኛል። አሁን እሱ ጋር ለመድረስ እሱ ጋር ለመብለጥ ምን አይነት መንፈስ እንደገባብኝ አላውቅም። ፉክክር ይዘናል በቃ። እና አሁን እንደገና ይሄን አድርጌ አፍርሽ እንደገና እንትን ልበለው እያልኩኝ እንደምታየው ጽዳቱን፣ ንጽህናው እንዳያቸው የውጭ ሀገር ዜጎች ሁሉ አሉ ሲጠቀሙ እንደምታያቸው። እና እኔ እንግዲህ አሁን እኔ በአጋጣሚ ትንሽ እረፍት ላድርግ፣ ዝም ብለህ ቢዚ አትሁን፣ እረፍት ውሰድ፣ ራስን አዳምጥ በሚል ትንሽ ቤቴ አረፍ ለማለት ነው እንጂ በዚህ ሰዓት አታገኝም። እድለኛ ነህ እኔ እንደዚህ በማግኘት። እሷም ለሌላ ጊዜ እባክሽ አድርጌ አረፍ ልበል ብዬ በጣም ተጭኛት ነበር። ያው እንግዲህ እየተቀባበልን ስለምንሰራ አይሆንም ዛሬ ይሁን ብላ ስለተጫነችኝ ነው ያገኘው እንጂ እኔ እናንተ የምንገናኝበት ሁኔታ አይኖርም። ብዙ ጊዜ እኔ ውጭም ስለምወጣ እንደዛ ነው የምንቀሳቀሰው። ለማንኛውም እንግዲህ ይሄን ይመስላል። እውነት ነው፣ ደስ ይላል። አሁን ደግሞ ይበልጥ ከህይወት ከመልፋት ከመስራት በላይ ደግሞ ከሰራተኛ ያለ ጋር መከባበር ማለት አሁን እሷ ዛሬ ይሁን ብላ ተጭና አለቃዋን አዛ አለቃዋ እሺ ብሎ ከኔ ጋር መገናኘት ደግሞ ሌላ ከሰራተኛ ጋር ያለህን ቅርበት ምን ያህል ከሰራተኞች ጋር ተግባቦት እንዳለህ ነው የሚያሳየው። እንግዲህ እንዳልኩ እኔ የመጣሁት ከመጠጥ ፋብሪካ ነው። ያንተን ቤት በምን አይነት መንገድ ስፖንሰር እንደምናደርግልህ ትነግረናለህ። በጣም የሚገርም ታሪክ ነው ያለ። ግን ያው አንድ ውስጤን ቅር ያለች ነገር ያቺ እናትህ እንዳልከው ወይ ወደዚህ ከተማ መታ መኖር እንዴት እንዳልቻለች ወይ ደግሞ ብቻ አንተ የምታውቀው ነው እሱ የሚሆነው። እርግጥ ነው የከተማ ህይወት ያው ልብ ያጠፋል አይደለም። እናት ብዙ ነገር ተትቶ ነው እዚህ ጋር እየተኖረ ያለው፣ አብዛኞቻችን የምናውቀው ነው። እና እስኪ የአቶ ፍሬውን ሆቴል በምን አይነት መንገድ ስፖንሰር ማድረግ እንደምንችል እድሉን አንተ ንገረን እና ቀጣይ ደግሞ ለስፖንሰር ቀናችን ጊዜ ደግሞ ሴሌብሬት ለማድረግ እንገናኛለን። በምን አይነት መንገድ ነው የአቶ ፍሬ ሆቴል ሰርፕራይዝ ማድረግ የምንችለው? ኦር ደግሞ ከስተመሮች የሚበዙበት ሰዓት ሃፒ አወር ነው የምናደርገው። ከስተመሮች የሚበዙበትን ሰዓት እንድታሳውቀን ነበር። እንዴት መሰለህ ይቅርታ እና እንዴት መሰለህ አሁን እኔ ስወለድ የነበረው ጊዜ አለ፣ አሁን ያለው ጊዜ አለ አይደለም። አሁን የቴክኖሎጂ ጊዜ ነው። እኔ ደግሞ እንዳልከው ያው በገጠርም ስላደግኩኝ ስለተወለድኩኝ ብዙም ከትምህርቱ ነገር ብዙ የለውበትም፣ ግን ገንዘቡ በቀላሉ እኔ ጋር ይገባል። ስለዚህ እነዚህ ቴክኖሎጂ ነገሮች ብዙ ነገሮች አሉ። እነዚህን ነገሮች የማገኝበትን ነገር ብታመቻቹልኝ እኔ በጣም ደስ ይለኛል። ያ ነው ጉጉቴ። ምክንያቱም አቶ በቀለ ሄጄ ሳየው የሚያደርጋቸው ነገሮች ሁሉ የሚገርሙ ናቸው። ዘመኑን በቃ ከዘመኑ ጋር ነው እሱ የሚጓዘው። እኔ ደግሞ ትንሽ ፊደልም እንትን ስለማለት ስልክ ራሱ አንዳንዴ እኮ በትግል እኮ ቴሌግራም ምናምን አላውቅም ጻጻፍ። ስለዚህ ግን በቴክኖሎጂ ብትደግፉኝ ይሄ ንግዴ እንትን የሚልበትን ደንበኞቼን የማገኝበትን ነገር አለ አይደለ? ብዙ ቴክኖሎጂ ታውቀዋለህ ወጣት፣ ብዙ ነገሮች አሉ። ቴክኖሎጂውን ብታስተዋውቀኝ እንደዚህ ብታረግ እንደዚህ ካሜራ ምናምን አሉ እኔ የማላውቃቸው። አሁን አቶ በቀለ ጋር ብታይ የሚገርም ነገር የሚተጠቀም ያለው እና በዚህ በቴክኖሎጂ በሳይንስ እና በቴክኖሎጂ የሚደግፈኝ ስፖንሰር ብታደርጉልኝ፣ ስልጠና ብትሰጡ ለሰራተኞቼ። ምክንያቱም ገንዘብ መቀበል በዶላርም እኛ አሁን ጀምረን በውጭ ሀገር ብርም ስለምንሰራ የምንዛሩ ሁኔታ ዶላር እንዴት እንደሚደረግ ከውጭ ጋር እንዴት እንደሚደረግ እንደዚህ ነገሮች ስልጠና ብትሰጡልኝ ለሰራተኞቼ በጣም ደስ ይለኛል። በዚህ ብትተባበሩኝ በጣም ደስ ይለኛል። ያው እኛ የመጣ ነው እንዳልኩ ከመጠጥ ፋብሪካ ቢሆንም አቶ ፍሬው የጠየቁት እውቀትን ነው። የምንችለውን እኛ በምናውቃቸው ሰዎች እንደምንም ብለን ቤቱን በእንደዚህ አይነት ስልጠና እንዲሰጡ፣ እርሶም ደግሞ ለሰራተኞች ይህ ስልጠና እንዲሰጣቸው ከፈለጉ መክፈል ያለበትን ክፍያም ቢሆን መስዋዕትነትም ቢሆን ተከፍሎ ለሰራተኞቹም ማደረግ ያለበትን እናደርጋለን።
እኛ ሃፒ አወር የምናደርገው አሁን ለጊዜው መጠጡን ይሆናል ማለት የኛን ድርጅት ማስተዋወቅ ነው ያዝነው እና የኛን ድርጅት እርሶ ቤት ውስጥ ለአንድ ቀን ወር ለሁለት ቀን እርሶ ፍቃደኛ ለሆኑበት ቀን መጠጦችን በቅናሽ ወይ ደግሞ አንድ መጠጥ ሲጠጡ ለአንዱን በነፃ በማድረግ ራሳችንን ልናስተዋውቅ ነው እርሶ ጋር የመጣ ነው። የሀገር ውስጥ ምርት ነው የኛ ሀገር ነው። አዎ የሀገር ውስጥ ምርት ነው። እሱን ለመጠየቅ ነው የመጣ ነው። ፍቃደኛ ሆነው ቀኑን ይሰጡናል። በዚህ ቀኑና አንድ ሳምንትም ሊሰጡን ይችላሉ፣ አንድ ወርም አንድ ቀን። እኛ የምንፈልገው ምንድነው እርሶ ጋር የሚመጡ ትልልቅ ሰዎች የውጭ ዜጎች ስላሉ መጠጣችን እንዲታይ እንዲተዋወቅ ነው የተፈለገው። ምንም ችግር የለም ብቻ በጥራቱ እንበል እንጂ እንዳልኩ እኛ ደንበኛ ንጉስ ነው እንደሚባለው ተመልሰው የሚመጡት ዝም ብለን አይደለም። እኔ ከሰዎች ፊት ሁሉ እመርጣለሁ። ስለዚህ ጥሩ ፈገግታ፣ መልካም አቀራረብ፣ አክብሮት እነዚህ ሁሉ ተደምረው ነው ደንበኞቻችን በየቀኑ እኛ ጋር እንዲመጡ የሚያደርገው። ስለዚህ ጥሩ ከሆነ ለእኛም እኮ ለስራችን ጥሩ ነው፣ ሀገራችንንም እናስተዋውቃለን። እኔ በዚህ አታስብ፣ ምንም ችግር የለም፣ እንተባበራለን። በጣም አመሰግናለሁ አቶ ፍሬው። እንደርሱ አይነት መልካም ይብዛልን ነው የምለው። እግዚአብሔር እንግዲህ ደግሞ ቀጣዩን ቀን ያመቻችልንና ሆቴሎት ለምናደርገው የመጠጣችንን ማስተዋወቂያ ዕለት እንገናኛለን። በጣም ጥሩ ቀን እንደሚኖረን አልጠራጠርም። ትልቅ ሰው ነው። አመሰግናለሁ። እግዚአብሔር ያክብረን። በእውነት ዛሬ ቤት በመዋሌ በጣም ደስተኛ ነኝ። እውነት ነው። ለበጎ ነው የሚባለው ሁሉ ነገር እኮ እዚህ ጋር እውነት ነው። እሺ በጣም አመሰግናለሁ። ኧረ ሻይ ቡና የሆነ ነገር ይሁን። ኧረ በፍጹም ይደርሳል። ኧረ ቁጭ በል ያኔ ይደርሳል። እውነት አቶ ፍሬው ሌላ ስራ አለችን። እውነት ነው። ሌላ ስራ አለችን። እዛ እንሄዳለን። ቀጣይ ቀን ስንመጣ ገና ረጅም ጊዜ ይጠብቃል። እሺ አንድ ቁርጥ ነገር ይሆናል። የእውነት እናመሰግናለን። እግዚአብሔር ያክብርልኝ። እሺ እንግዲህ ውድ ተመልካቾች ቅድም ከዚህ ቀደም በነበረው ቪዲዮ ላይ ከአንድ የቤት አጋሽ የተሰጠን ጥቆማ ነበረ። እሱን ለማጣራት ደግሞ የሚመቸው ለእሷ ካሜራውን ሰጥተናት የረጅም ቀን ክትትል ስለነበረ የ7 ቀን ያው እዛው ሪከርድ የሚያደርግ እንጂ እኛ ላይቭ የምናየው ሚሞሪ አልነበረ የሚያስቀመጥንላት። በ7ኛ ቀኑ ደርሷል፣ ናና ሚሞሪውን ውሰድ ብላኛለች። እንግዲህ ምንድነው ማድረገው ሚሞሪውን ተቀብያት ሌላ ሚሞሪ ቦታው ላይ እንድትተካ እናደርጋለን። ወደ እሷ ጋር እየሄድኩ ነው። እንግዲህ አብራችሁ ይቆዩ፣ ተከተሉ። ሄሎ፣ አዎ ፍሬው ነኝ። ገንዘቡን ታስገባ እንደሆነ አስገባ፣ አለበለዚያ የሚሆነውን ነገር ታውቃለህ። አጋልጬ ልምሰጥህ። አማራጭ ሰጥቻለሁ። እኔ ካንተ በላይ በቃ መነዛነዝ አልፈልግም። ታስገባ እንደሆነ አስገባ፣ በቃ አለቀ። ባጭሩ ነግሬሃለሁ። በቃ እሱ የራስ ምርጫ ነው። ቻው በቃ። ይቀልዳል እንዴ? ከማንም ጋር እዚህ ሲንዘላዘል በራቁቱ ሲንዘላዘል የሰራውን ነውርና አስነዋሪ እንትን ይሄንንማ እምቢ ካለ በሚዲያ ነው የምለቅለት እንዴ። ይሄ ስንት ነገሩ እጄ ላይ እንዳለ ይዘነጋዋል እንዴ? እንዳለ ቪዲዮውን በራቁቱ ሲንዘላዘል የነበረው ነው በየሚዲያው እንትን የምለው። ቆይ እስኪ ለማንኛውም ሄሎ፣ ፍሬው ነኝ። ትመጭ እንደሆነ አሁን ነኝ። ምንድነው ባለቤቴ የምትዩ? ልክ ጥሩ ነገር እንደሰራ እኔ ገበናሽ አለበለዚያ እኔ ከዛሬ ውጭ አልታገስሽም። ነገ ምናምን የሚባል ነገር እኔ ጋር አይሰራም። ነይ እና እንትን በይ፣ አታለቃቅሽ እዛ በቃ። አለበለዚያ ነውራችሁን ነው በአደባባይ እንትን ብለው ባሌ ምናምን ትላለች። ቻው በቃ፣ እየጠበቅኩሽ ነው። ትንሽ ከዘገየሽ አታገኘኝም። በራስሽ ላይ እንደፈረድሽ ቁጠሪ። አዎ እየጠበቅሽ ነው። ቶሎ ነይ። አቤት፣ ይግቡ። ሰላም ነው? አንዴ ነሽ? ምን አድርጊ ነው የምትለኝ? አይበቃም?
ወገተውኝ በቃ ምንድነው አንቺ ሁሌ እዚህ የምታለቁት? በእኔ ቁጭ በይ እስኪ እንዴ ሁሌ ማለቃቀስ ምንድነው? እኔ ከዚህ በላይ እሺ ምን ላደርግ? ላይ ቁጭ በይ። የምትፈልገውን አረኩ አይደል? ለምን አትሆኝም? አሁን ምንድነው አዲስ ነገር ነው እንዴ? እባክህ ለምን በምትወደው አንቺ ምርጫ ሰጠውሽ እኮ ምንድነው ምን እንትን የምትይው እኮ አይደለም እኮ ከዚህ በፊት እሺ ብዬ ይሄለ እባክህ ግን ታዲያ ምን አዲስ ነገር አለ? ምንድነው ሁሌ አዲስ ምን አዲስ ነገር አለ? ከዚህ በፊት እሺ ብትይ አሁንም አዲስ ነገር የለውም እኮ። እስከመቼ እኔ እኮ ባለ ትዳር ነኝ ታውቃለህ። ምንድነው ትዳር እንደዚህ ነገር ደግሞ ፈልጌው እንዳላረኩትም ታውቃለህ። እሺ አሁን ቁጭ በይ እስኪ ዲ አለበለዚያ ነው እንደዚህ የምታስጨንቀኝ ከሆነ ይኸውልሽ የራሴን ውሳኔ ነው የምወስነው። እኔ ደጋግሜ ድል እየሰጠሁኝ ሁልጊዜ ያንቺን ለቅሶና እዚህ የምሰማበት ምንም ትዕግስት የለኝም። እናቴ ለምን አላሳዝንም? ወይ ጉድ! እኔ አዝኜልሽ ነው እስካሁን ያለቀኩት እያልኩሽ አይደል እንዴ? እሺ እኮ እስከመቼ ነው እንደዚህ? እሺ ምንድነው እስከመቼ? በቃ እናንቺ ተግባባን አይደል እንዴ? እኔ እኮ ምንም ማድረግ እንደማልፈልግ ታውቃለህ አይደል? ሁሌ እንደ አዲስ ለምን ትሆኛለሽ? የኔ ገላ አንቺ አዲስ አይደለም አይደል እንዴ? ከአንዴ ደጋግመን አድርገናል አይደል እንዴ? ነገር ፈልጌው እንዳላደረኩት ታውቃለህ። አለበለዚያ እኔ ይሄ ነገር በአየር ላይ ልመለስ። እባክህ እንደዛ አታድርግ። ለምንድን ነው እዚህ የምታነሳው? ሁሌ እንደ አዲስ ትሆኛለሽ። እስኪ አሁን ፈታ እንበል እናንተ ልበል እስኪ ነይ እስኪ እንዴት ነው ፈታ የምለው? እንደዚህ እያስጨነቀኝ ምንም የሚያስጨንቅ ነገር የለም። አንቺ ራስሽ ከዚህ በላይ እንዴት አይምሮሽ ነው ራስሽ የምታስጨንቂው? ምንም የሚያስጨንቅ ነገር የለም። ምንድን ነው እባክህን አጥፋልኝ በቃ። ምን ይሄ ያልቃል? ምንድን ነው ምን አዲስ ነገር አይደለም እኮ። አለበለዚያ ነው እኔ እንዳንቺ የታገስኩት ሰው የለም። ምንድን ነው የታገስኩት? በስራዬ እየመጣሽ ነው አሁን ከአንዴ ሁለት ጊዜ በቃ እናወራለን። በቃ እስኪ እባክህን ቆይ እባክህን የሚገርም ታውቂያለሽ፣ ከእኔ ጋር ከተገናኘሽ በኋላ ሁሉ ነገርሽ ነው እንደዚህ አልነበርሽም እኮ በፊት። ቆይ አትንካኝ፣ ቆይ እሺ በቃ ነይ። እሺ ማለት ነገር አለ። በቃ እሺ ነይ። በቃ ምን እያደረክ ነው አቶ ፍሬ? ምን እያደረክ ነው? ምንድን ነው እየሰራ ያለው? ያለ ፈቃድ ነው ዝም ብለህ የምትገባው? ከአንተ ፍቃድ ልጠይቅ እንዴ? ምን ሆነ ነው? ምንድነው እያደረክ ያለው? ምንድነው እያደረክ ያለው? ነይ ሴቴ። ማን ያስገባስ ይጀምራል? ምንድነው እየሆነ ያለው? ምንድነው እየሰራ ያለው? ምንንም ሰራው? ስለ ምንድነው ስታወራኝ የነበረው? እንዴት እዚህ ልትገባ ቻልክ አንተ? ከአንተ ፍቃድ መጠየቅ የሌለብህ ሰው ስላልሆንክ ቀጥ ብዬ ገባው። ምንድነው እያደረክ ያለው? ምን ሳደርግ አየህ? እያየን እኮ ነው እያደረክ ያለው። እየተነጋገርን ነው እየተወያየን ነው። ምን ስለምንድነው መኝታ ቤት ገብተህ ነው የምትወያየው? ምን ሆነ ነው? ሰው እኮ ስለ ብዙ ነገር ያወራል እኮ አቶ ፍሬው። እኔ ባለፈው ቤትህ በመጣው ሰዓት እዚህ ቤት ውስጥ ድብቅ ካሜራ አስቀምጬ ነው የሄድኩት። ይሄንን ስራህን ቀድሜ የማቅሰው ነው። ይቺ ልጅ ከአንዴም ሁለት ሶስቴ እያሰቃያት እንደሆነ ሙሉ መረጃው አለኝ። ምንድነው እየሰራ ያለው? ማን እንደዚህ ብሎ የሚነግርህ? ምንም መናገር አያስፈልገውም እኮ እያየን እኮ ነው። እኔ ዛሬ እየነገርኩህ ቴክኖሎጂውን እያወቅህ አይደል እንዴ? የትኛውን አንተ ከተናገርኩህ በላይ አይደል ቴክኖሎጂው የሚነግርህ እንዴ? ደግሞ በእኔ ላይ ምንድነው አኒሜሽን ነው ምናምን የሚባል ነገር ሰራ እኔ ላይ ጀመራችሁ። ስለምን አኒሜሽን ነው የምታወራው? እኔ ቤት ውስጥ ያስቀመጥኩት በቃ አሁን ትወጣልኝ እንደሆነ በስነ ስርዓት በክብር ውጣልኝ። ምን ሆነ ነው? ሰው በቤቱ ያለ ፈቃድ ጥበቃው ያለ እኔ እኮ ተደውሎልኝ ነው ሰው የሚመጣው። ዘው ብለህ ሰው ቤት ትገባለህ እንዴ? ትሰማኛለህ? ለመጀመሪያ ጊዜ እኔ ያለ ፈቃድ ቤት ሰው ሲገባ እኔ ፈቃድም ምንም ያለኝ ሰው ነኝ። እኔ ከየትኛውም የመጠጥ ፋብሪካ የመጣው ሰው ሳልሆን መርማሪ ጋዜጠኛ ነኝ። አቶ ፍሬው ወንጀል እየሰራህ ነው። ምንድነው ወንጀሉ? እኔ ነጋዴ ነኝ፣ የሆቴል ባለቤት ነኝ። ከብዙ ሰው ጋር ያገናኘኛል ስራዬ። ደሞዝ ልከፍል እችላለሁ። ስራ ቅጠሩኝ ብሎ ልንወያይ እንችላለን። በተለያየ ነገር ከሰው ጋር አወራለሁ። ምን እያልከኝ ነው አንተ? እህቴ አንቺ ውጭ የኛ ሰዎች አሉ፣ እነሱ ጋር ጠብቂኝ፣ እኔ እሱን ላውራ። ከዚህ በኋላ ምንም የሚያስፈራሽ ነገር የለም። ብዙ ነገር አለ። ችግር የለም፣ እኔ አወራዋለሁ። የተፈጠረም ነገር ካለ እንፈተዋለን። ሳትጨናነቂ ከጓደኞቼ ጋር ውጭ ትጠብቂኛለሽ። ግን አደራሽ እንጃ። ችግር የለም፣ ምንም የሚያስጨንቅሽ ነገር የለም። ከዛሬ በኋላ እናንቺን እንነጋገራለን። ምንም አታመጣ። ሂጂ። ተረድቼሻለሁ፣ ገብቶኛል። አለሁን ያልኩሽ። ከዚህ በኋላ የሚያስጨንቅሽም የሚያስፈራሽም ነገር የለም። የራስሽን ህይወት ከትዳርሽ ጋር መቀጠል ትችላለሽ። እኔ የመጣሁት ሰው የለም ምናምን ብለሽኝ አልነበረም እንዴ? ወዴትም ሰው አስከትለሽ ነው የምትመጪው አንቺ? እሺ እንነጋገራለን። እና እኔ ወንድም እሷ እንደወጣችሁ አሁን በቀጥታ ብትወጣልኝ ደስ ይለኛል።
አቶ ፍሬው እኔ ካንተ ጋር ምንም ማቃጠለው የምንጨቃጨቀው ነገር አይደለም። ምንድነው እያደረክ የነበረው? ለምንድነው ሲጀመር አንተ ካንተ ጋር የምነጋገረው? እኔ እንዴት አድርገው ነው አንተ እዚህ ያለ ስህተት ብለህ የምትገባበት? ምንድነው አንተ? እኔ መግባት ባለብኝ መንገድ ገባው እንዴ? እኔ እኮ ደንበኛ ነህ ምናምን ብዬ እኮ ነው ከስተመር የሚያዝበት አንዱ ዘዴ ስለሆነ አቀረብኩ እንጂ እኮ ቆይ ማነው ሴኩሪቲ? ቆይ እኔ ልጥራለህ እንዴ? ካሜራማን ና እስኪ አንዴ ካሜራማን ና እስኪ ግባ። ካሜራ የምን ካሜራ ማለት? አቶ ፍሬው ተረጋጋ፣ ትልቅ ሰው ነህ። የምን ካሜራ ማለት? ቁጭ በልና እናውራ። አንተ በየሆቴልህ ሩም ውስጥ የምታስቀምጣቸው እያንዳንዶቹ ካሜራዎች እንደሚሰሩት እኔም መጥቼ ሄድኩለት ቤቴ ያስቀመጥኩት። ይሄን ቪዲዮ ሴቶቹን ምን እንደምታደርጋቸው ወንዶቹን ደውለ ምን እንደምትናገራቸው እያንዳንዱ ማስረጃ አለ። እንዴት እንደዚህ ሊሆን ይችላል እንዴ? ነገርኩ። አንተ እንደምታስቀምጠው ድብቅ ካሜራ እኔም አስቀምጬ ነው የሄድኩት እዚህ ቤት። ከማን ጋር ተባብረን ነው ይሄን ልስት ታረጊ ነበር? አቶ ፍሬው አሁን ይሄንን መደባበስ አያስፈልግም። ከማንም ጋር ተባበርክ ከማንም ጋር አይደለም። መጥቼ ነበር ድብቅ ካሜራዬን አስቀምጬ ሄጃለሁ። ስለዚህ ሰራ ስለነበሩት ነገሮች በጠቅላላ አውቄያለሁ ማለት ነው። እስኪ ትክክለኛ ነው ብለህ ስራህን አታውቀውም ማለት ቴክኖሎጂውን ታውቃለህ አይደል እንዴ? ስራህን አታውቀውም ወይ? ቴክኖሎጂውን ትተኸው ደውለህ ልጁን ስታስጨንቅ ሴቲቷን ነይ ስትላት መታም ደግሞ ስትንጋተታት የነበረ ቪዲዮ ነው። ስታስጨንቃት ባለ ትዳር ነኝ ብላ ያለቀሰች ነበር አይደል? ይሄንን መካር ትችላለህ? አልከደም እውነተኛ ነው። እሺ በቃ ቁጭ በል ወንድሜ ባልከው ቁጭ ብዬስ አይደለም ታውቃለህ አይደል? የሀገራችን ሁኔታ ያለንበት ሁኔታ ታውቀዋለህ አይደል? እሺ አሁን ከኔ ምን እንደምትፈልገው የኑሮ ሁኔታ አንድ ነገር አለ አይደል? በቃ እንተባበር ብራዘር። አንተ ኦኬ ታውቃለህ አሁን ወደ መስመር ያለው እኔም ነጋዴ ነኝ። እኔ ብዙ ነገር ይገባኛልና እኔ ደግሞ ያለበትን ስለምረዳ እኔ ካንተ ይገባኛል። ያለበትን ሁኔታ አቅምን ሳይ የሆነ ነገር እንደሚያስፈልግ ተረድቻለሁ። ካንተ የምፈልገው ገንዘብ እኮ ገንዘብ እና ታዲያ ምን ችግር አለ ገንዘብ? ስለዚህ ምን ያህል ገንዘብ ልስጥህ? እኔ አሁን ካንተ 1 ሚሊዮን ብር እፈልጋለሁ። 1 ሚሊዮን? 1 ሚሊዮን ምን ሆነ ነው እንዴ? ለሰራው ስራና ከዚህ በፊት ከወሰድካቸው ገንዘቦች የሚበልጥ ሆኖ ሳይሆን ካንተ 1 ሚሊዮን ብር እፈልጋለሁ። 1 ሚሊዮን ብር ወንድሜ፣ እኔ አሁን ድርጅቴን ለማስፋፋት ብዙ ገንዘብ ያስፈልገኛል ብዬ ነገርኩህ አይደል? ኦኬ። ስለዚህ ይሄንን እኮ በጣም በዛ አልበዛም? 1 ሚሊዮን ይዘን ከካሜራ ጋር አይደለም እንደሱ አይደለም። 1 ሚሊዮን በዝቷል እኮ አይደለም ያ ሳይሆን 1 ሚሊዮን በጣም በዛ እንዴ? አሁን ያለውን ዩኒቨርሲቲ ታውቀዋለህ? አቶ ፍሬው ከሰራኸው ነገር አለ ቀንስ እሰጥሃለሁ እኮ አልሰጥህም አላልኩም፣ ግን ስንት ብር ልሰጥህ? አንተ አንድ በቃ 500 ሺህ ብር ልስጥህ። ግማሽ አሁን 500 ሺህ ብር ከካሜራ ማኔ ጋር ነው የምንካፈል እኮ። ካሜራውንም ዝጋልኝ በእናትህ። አሁን ካሜራውን እንትን በል። ስለዚህ በ500 ሺህ ብሩ ተስማምተናል። በ500 ብር ስም ማለት እኔ ካሜራ የምትለውን ነገር ግን አጥፋኝ። እሺ ካሜራማን ካሜራውን አጥፋና ውጣለት። ካሜራውን አጥፋልኝ። እኔና እሱ የምናወራው ነገር አለ። አንተ ውጭ ትቆየናለህ። እንግዲህ አቶ ፍሬው ሁሉንም ነገር አብረን አይተናል። የተፈጠረውን ሲደረግ የነበረውን ነገር አይተናል። አሁን እኔ ስለዚህችም ልጅ የሚመለከተኝ ጉዳይ የለም፣ ስላደረጉትም ነገር የሚያገባኝ ጉዳይ የለም። ለምንድን ነው ይህንን ነገር ስታደርግ የነበረው ወይ ደግሞ ምንድን ነው ስታደርግ የነበረው የሚለውን ማወቅ ፈልጋለሁ። አስረድተኸኝ ነው ገንዘቡን ተቀብዬ ከነ ካሜራማኔ ከዚህ ቤት ልወጣ የምችለው። ካሜራማኑ ይውጣ ብለህ አስወጥቻለሁ። አሁን ያለን ነው እናንተ ብቻ ስለሆነ እስኪ ምንድን ነው እየሰራህ የነበረው? እንዴት መሰለህ ይሄ ዓለም በሚስጥር አለ። እኔ ቅድም ካንተ ጋር የነገርኩህ እንደዚህ ላይ ሆነ አንዳንድ ነገሮችን ነው። ያው ተከታትለህ እንግዲህ አንዳንድ ነገሮችን ስለደረስክና በጣም የቅርብ ሰው እንደሆንክ ስለማውቅ እንግዲህ ያው የመናገር ግዴታ ይሄ ነው እና እንዳልኩ አስተዳደጌ ምናምንም እውነት ነው። ነገር ግን ወደዚህ ስራ ውስጥ ስትገባ ሳታስበው አንዳንድ ገጠመኞች ይመጣሉ። ከሌላ ሰው ጋር ፉክክር ውስጥ ስትገባ እንደ ሌላ ሰዎች ደግሞ ለመስራት ደግሞ ትገደዳለህ። ቀላል የሚመስሉ ነገር ግን ብዙ ገንዘብ የሚያስገኙ ተንኮል ያዘሉ ብዙ አይነት የገቢ ምንጮች አሉ እና እንደምታውቀው ይሄ ቤት እንግዲህ እኛ ደረጃውን የጠበቀ ለሁሉም የሚስማማ አድርገን በጣም ከፍተኛ ገንዘብ ያላቸው አቅም ያላቸው ሰዎች እንዲመጡ ነው ዋናው ጥረታችን። እያንዳንዱ ነገር ውድ ነው። ስለዚህ ይሄን በምንልበት ሰዓት ላይ ይሄን ስራ ስንሰራ አንዳንድ ሰዎች አንዳንድ ሀሳብ ያቀብለዋል።
አብዛኛው ሰው ብዙ ነገሮችን እንደዚህ በትልልቅ መኪና በውድ መኪና ሄደው ስትመለከታቸው በትክክለኛ ሰርተው አይደለም። እውነቱን መናገር ከተባለ ብዙ ተንኮሎች፣ ብዙ ክፋቶች፣ የብዙ ሰዎች ህይወት የጠፋበት ብዙ ክፋትና ጭካኔዎች ተሰርተው ነው ሰው በአማረ መኪና እየነዳ ያለው፣ ሰው ትልቅ ቤት ውስጥ እየኖረ ያለው እና ብዙዎቹ ለዚህ ነው እንቅልፍ የሚያጡት፣ ሰላም የሌላቸው ለዚህ ነው። ስለዚህ በዚህ መስመር ላይ እንቅስቃሴ በነበርኩበት ሰዓት ላይ ገንዘቡ አቅሙ እንትን እያለ ሲመጣ እንደዚህ ብታደርግስ፣ እዚህ የሚመጡት ከፍተኛ አቅም ያላቸው ሰዎች ናቸው። ትልቁ ነገር እነዚህ ሰዎች መኖር ስለሚፈልጉ ለስማቸውም ለክብራቸውም ስለሚጨነቁ እነሱ ላይ ፍርሃት ጭነህ ያንን እንደ ገቢ ምንጭ ለምን አናደርገውም የሚል ሀሳብ ተጸነሰ። እኔ እንዳልኩ በቃ ባንክ ቤት የነበረብኝን ገንዘብ ለመክፈል ራሱ በጣም እየከበደኝ ያለበት ሁኔታ ውስጥ ነበር። ስለዚህ ቀላልና አቋራጭ ገንዘብ የማገኝበት ሆኖ ተሰማኝ። ስለዚህ ካሜራ በየክፍሉ እየተቀመጠ ሰዎች የሚያደርጉትን ነገር መቅረጽ፣ ከዛ በኋላ ላይ ያንን እያሳዩ እያስፈራሩ የገንዘብ ምንጭ ማድረግ፣ በፍርሃት መጠቀም ጀመረ። እንዲፈሩ ማድረግ። ልክ ሲያዩ ለክብራቸው ስለሚጨነቁ ለስማቸው ስለሚጨነቁ ወዲያው ነው እሺ የሚሉ። እኔ አሁን እንዳንተ አይነት ሁኔታ ውስጥ ገጥሞኝ ነው ቻሌንጅ የገጠመኝ እንጂ ብዙዎቹ በቀላሉ ነው ፍራንክ የሚሰጡ። ስለዚህ እንዲህ እየተባለ ነው እንግዲህ ይሄ ሁሉ የምትመለከተው ሀብት የመጣው ሁሉ ተሰርቶ አይደለም። ሁሉ ክፋት አለበት፣ ተንኮል አለበት፣ የሰው ነፍስ የጠፋበት ሁኔታ አለ። የብዙ ሰዎች ትዳር ፈርሶ ነው እኛ ቤታችንን እየገነባን ያለነው። የብዙ ሰዎች ትዳር ሲፈርስ ልጆቹ ምን እንደሚሆኑ አስብ። ቤተሰቡን በትነን ነው እኛ ገንዘብ እዚህ የምንረጨው። ትዳር እያለን ነው ራሱ ወደዚህ መስመር ውስጥ ስትገባ የሚያጓጉ ሴቶች እያሉ ግን የሰው ሚስት ንጠቅንጠቅ ነው የሚያሰኘው። የእሱን ሰውዬ ንጠቅ ይልሃል። እኔ ምን እንደሆነ አላውቅም። እኔ በአስተዳደጌ እንደዚህ አልነበርኩም። የእሱን ሚስት ለመንጠቅ የእሱን ሀብት ለመንጠቅ ከፍተኛ ረሃብና ጥማት ይመጣባል። ስለዚህ ገንዘብ እንቀበላለን፣ ሚስቱን ደግሞ እንትን እንላለን። ልክ እንደዚህ ስናደርግ ነው አብዛኞቻችን ደስታ የምናገኘው። አንዳንዶቹ ገንዘብ አልከፍልም አንሰጥም ያሉ ሰዎች ዋጋቸውን ያሉ ሰዎች አሉ። በዛ ምክንያት ትዳራቸው የፈረሱ ሰዎች አሉ። እንዲህ ያደረግን ነው እንግዲህ። በምን አይነት መንገድ ነው ዋጋቸው የሚሰጣቸው? በጣም ከፍተኛ በሚሊዮን የሚቆጠር ገንዘብ ያላቸው ሰዎች አሉ። ስለዚህ ከሌላ ሚስት እያላቸው ከሌላ ሰው ጋር እዚህ መጥተው ይባልጋሉ። ከትንን በጣም እንትኖች ጋር ቆነጃጅት 4-5 ልጅ መውለድ ስትጀምር ሚስቱ ከዛ እዚህ መጥተው እየተደወለለት በካታሎግ ፎቶ እያየ ከዛ በኋላ ራሳችን እንዲያይ እናደርግና እንዲመርጥ ተደርጎ ከመረጠም በኋላ እንዲቀረጽ ይደረጋል። ከተቀረጸ በኋላ ሰውየው ያለው አቅሙ ይነገረው። በመጀመሪያ መረጃ እንቀበልና ከዛ በኋላ ለድርድር እንቀርባለን። ይሄን ያህል ፍራንክ አምጣ፣ አለበለዚያ ይሄን ነገር ለባለቤት ነው የሚያሳየው ስንለው ስለሚፈራ ለምንለው ነገር ታዛዥ ነው የሚሆነው። እና እንዲህ እያደረገን ብዙ ትዳር ፈርሷል። ብዙ ጥቅም አግኝተናል። መምረጫ ላይ የምታስቀምጥ ካሜራ የለም ግን አይደለ? የለም ካሜራ የለም። አይ እንቅስቃሴ አይቼ ነውና ወደዚህ መስሎኝ ነበር። አይ እንደዛ ስትልኩ አሁን እኮ ይሄም እኮ ካሜራ ሊሆን ይችላል እኮ አሁን እኮ ግራ የሚያጋባ ነገር ነው። በመስታወቱ እንቅስቃሴ ስላዩ ነው አቶ ፍሬው። አሁን እኔ እናንተ እኮ ስምምነት ላይ ነው ያለነው እኮ። ካሜራ የለም ብለህ ነግረኛል። አሁን እያወራ ያለሁት እንግዲህ ራሴንም እያጋለጥኩ ሌሎችን ለማጋለጥ ነው። እውነት ነው። አይ እኔ አሁን በቃ አንተ ምህረት ታደርግልኛለህ፣ የምትፈልገውን ገንዘብ ተቀብለህ ትሄዳለህና እንደራደራለን ብዬ ነው ፍላጎት አይደል? ካሜራ እንደሌለ ግን እርግጠኛ ነህ። እውነት በቃ በመስታወቱ ውስጥ እንቅስቃሴ ያየሁና ወደዛ አየሁኝ እንጂ ምንም አይነት ወደዚህ በርህም ዝግ ነው። እንደምታየው ልኮ ሴኩሪቲ እኮ ነው ያለው። እንዴት እንደገባ ነው ይገርመኛል። አሁን ማለት እሱን ተወው፣ ነው የገባሁበትን መንገድ ተወውና በአጠቃላይ አሁን ቀደም ከነገርከኝ ነገር አንፃር አንዳንድ ራሳቸውን ሊሸጡ የሚወጡ ሴቶች አሉ። ያው በህይወት ማስገደድ ወደውም ሳይሆን በግድ ልጅም ለማሳደግ ለመኖርም እና በፎቶ አስመርጣችኋቸው እነዛ ሀብታሞች አብሯቸው ከተኙ በኋላ ቪዲዮ ይቀርጻሉ። የእነዚህ ሴቶች መጨረሻ ምንድን ነው የሚሆነው? ለቢዝነስ የወጡ ሰዎች ናቸው። የእውነት ብዙ ቤተሰብ ሊረዱ የወጡ ናቸው። ግን በነገራችን ላይ ይኸውልህ ለቢዝነስ የወጡትን እኛ እናውቃቸዋለን። ገንዘብ ለማግኘት ለቢዝነስ መጥተው ልጇ የቤት ኪራይ እየከፈለች ልጇ እንደምታሳድግ የምናውቃቸው ሰዎች አሉ። አንጫን እነሱ
ግን ደግሞ ጥጋብ የወለዳቸው ደግሞ ጥጋበኞች እዚህ የሚመጡበት ሁኔታ አለ። ይሄ ምልህ ወንዱ ብቻ አይደለም የሚባልገው፣ ሴቷ እሷም ሀብታም ናት። ከዛ ለኛ ተጠንቅቃ አደራ ምናምን ብላ ከዛ በኋላ ላይ ሌላ ወንድ ይዛ መታ እንትን ትላለች። ከዛ በኋላ ላይ በጣም አቅም እንዳላት ስለምናቅ ከዛ በኋላ ወጥመድ ውስጥ እንከታታለን። ያለ ምንም አማራጭ ገንዘብ ትሰጣለች። ሌሎች ደግሞ አሉ። እኔ በጣም አንዳንድ ጊዜ ሴትና ሴት እኛ አንዳንድ ጊዜ አንዳንድ ነገር ስመለከት እኮ እኔ ገጠር ነው ያደኩት። በጣም የታወቁ ኳስ ተጫዋቾች የታወቁ የምትላቸው ሰዎች ጓደኛሞች ፍሬንዶች ሻይ ቡና የሆነ ነገር ይጠጡና ከዚህ ሲያረፍ እንበል እንደከሙናል ምናምን ብለው እኛም ያድር ከዛ ስንመለከተው ሲተቃቀፉ ሲሳሳሙ ነው የምናያቸው ሴቶች። እኔ እየተናደድኩ ነው የምቀበላቸው። በጣም ተናድጄ ነው። እነሱ ሁለቱም ባል አላቸው ደግሞ እንደ ባልና እንደ ሚስት ነው የሚያደርጋቸው። እኔ እያየሁኝ የተቀረጸውን ቪዲዮ ቁጭ ብዬ ስመለከት እኔ በጣም ነው እየተናደድኩ ነው የምቀበለው። ከነሱ ስቀበል ረራ አይለኝም። ግን እኔ የሚጸጸተኝ ምንድነው በቃ ደፋ ቀና የሚል ያው አንድ ታሪክ ልንገር። ልጅቷ በጣም ቆንጆ ናት። ደሃ ነው እሱ። ትወደዋለች። ግን መታት ደግሞ እዚህ ትባልጋለች። ያችን ይዛ የሆነ ነገር እንደምታደርግ እናውቃለን። እኛም ደግሞ ነፃ ነች ብለን ኑሮውን ስለምናውቅ እናመቻችላታለን። የሆነ ወቅት ላይ ኃይለኛ ዘግዘጋች። በዶላር እጇ ውስጥ ገባ። አጋፊ ያልናት እንደዚህ ያልናት እምቢ አለች። እንደዚህ አርጊ እኛ የምንቀበላቸው አሉ ማንቀበላቸው አሉ። እንደ ኢትዮጵያዊነት እንዳስተዳደጋችን እንደው ምህረት የምናደርግላቸው ሰዎች አሉ። አሁን እሷም ካላት ማካፈል አለባት። ምክንያቱም ይሄ ነገር ብናጋለጥ የሚፈጠረው ነገር አለ። ያ ኢላህ ቤት የሚፈርሰው ብዙ ብቻ ነገሮች አሉ። ይሄ ቤት እንደምትመለከቱ ይሄ በጠራ አይን ብትመለከቱ ይሄ መቃብር ደሳሳ ጎጆ ያስቀናል። እኔ አሁን እንቅልፍ የለኝም። በእንቅልፍ ግን እንደምተኛው እንቅልፍ የለኝም። ቃዣለሁ። ረፍት የለኝም። ሰላም የለኝም። እነዚያ ያለቀሱ ሰዎች መጥተው ሌሊት ላይ ሲያስጨንቁ ነው የሚሉት። እንደምታየው ያማረ ቤት ነው እንጂ ያማረ ሰላማዊ እንቅልፍ አልተኛም። እና ሀብቴም የሚያጓጓ አይደለም። እና ወንድሜ እኔ እውነቱን ስናዘዝ እኔ ለፈጣሪ እንደተናዘዝኩ ነው ለአንተ የምነግርህ። በጣም በብዙ እንባ በብዙ ግፍ በብዙ ነገር ነው ይሄ ሁሉ የምትመለከተው ሀብቴ የተሰራው ይሄ ሁሉ ቤት የተሰራው። ስለዚህ አንድ መስመር ውስጥ ከገባ በኋላ የቀለበት መንገድ ከሄድክ ወደ ኋላ ትመለሳለህ? አትመለስም። ሁኔታው ራሱ ወደፊት እንድትሄድ ነው የሚያደርገው። ገባውበት ለመመለስ አልቻልኩም። ራሱ ይገፋል። እየገፋኝ ሲመጣ ከዛ በኋላ ላይ እንደገና ደግሞ ወደ ሌላ መንፈሱ ምናለ ወደ እንትን ውስጥ ትሄዳለህ። ባዕድ አምልኮ ውስጥ ትሄዳለህ። ያ ባዕድ አምልኮ ደግሞ ረዳሃለሁ ይተባበራለሁ ይለኛል። እዛ ሄጄ ገንዘብ ከፈግፋለሁ። እንደገና እንቅልፍ የለኝም። ማንም ሰው ግን ሰላምና እንቅልፍ ሊሰጠኝ አልቻለም። እኔ ከባለቤቴ ጋር ይሄው ስንት ጊዜ እኔ የሰው ትዳር የሰው ሚስት መንጠቅ ነው። እኔ እንደዚህ አልነበርኩም። አሁንና ባለቤትም ነበርህ ማለት ነው? አዎ በትዳር ያለኝ እኮ ነው የሰው ቤት እኮ ስንት ስናፈርስ የነበረውና አሁን ይሄ አጋጣሚ እኮ ነው እንደዚህ የተፈጠረው እንጂ እስከዛሬ ማንም ሰው አላወቀብንም። እና እባክህ ያው እኔ ካሜራ የለም ብለኛል። እንግዲህ አንተን አምኜ ነው እንትን የምለው። ችግር የለም። እንግዲህ ያለው ሁኔታ ይሄን ይመስላል። አቶ ፍሬው በጣም ነው የማመሰግነው ለሰጠኝ ማለት ብዙ ነገሮችን ነግረኸኛል። በጣም ነው የማመሰግነው። እስኪ አንዴ ካሜራማኔ ልጥራውና ከሱ ጋር ነው እንግዲህ ሁሉንም ነገር ሰምቷል አይቷል። ከሱ ጋር ነው ገንዘቡን ተካፍለን አሁን የምትፈልገው ገንዘብ አሁን ይኸውልህ ችግሩን ፈታና አይደል? ገብቶኛል እኮ ካሜራማኔ ልጥራው። ከካሜራማኔ ጋር እንግዲህ የምትሰጣንን ፍራንክ እዚሁ ተካፍለን ነው የምንሄደው። ምንድነው አሁን ካሜራማን ምን ያደርጋል? ውጪማ አሁን ውጪ ላይ ሰዎች አሉ ሴኩሪቲዎች አሉ ብለሃል። ገመናችን እዚሁ እንዲያልቅ ካሜራማኔ ይመጣል። ተያይዘን ገንዘባችንን ተካፍለን እንድንወጣ ነው የፈለኩት እኔ። ከዛ ወደዚህ የምንመለስበት ምክንያት አይኖርም ማለት ነው። ስለዚህ ካሜራማን ምንድነው አሁን ካሜራማን? በቃ እኔ የምፈልገው ፍራንክ ውስጥ ታነሳልኛለህ። ካሜራውን ዝጋው። በቃ እኔ አንድ የምነግርህ ነገር አለ። ጨምሬ እሰጥሃለሁ። 1 ሚሊዮን አድርጌ እሰጥሃለሁ አልኩህ አይደል? በመጀመሪያ ደረጃ እኔ መርማሪ ጋዜጠኛ ነኝ። ካንተ ጋር የምደራደረው የምዋዋለው ነገር የለኝም። እንዳንተ አይነት ሁለት ጸጉር ካበቀለ የማይጠበቅ ብልግና ይሄው ለኔ ራሱ ለማለት በጣም የሚከብድ ቃል ነው። ካንተ ጋር ምንም የምደራደረው ነገር የለኝም። ተቀናቃኝ ተፎካካሪ ያልከውን ጓደኛህን
በደንብ አድርጊ ጀርባውን አጥንጪ ይሁን ይጨምራል በቃ ማንም ሰው የሚቀበለው አክብሬ ነው እያወራ ያለሁት ስለዚህ ቀጥ ብለን እንወጣለን ውጪ ባልደረቦች አሉ እነሱ ጋር ትቆየኛለህ ቀጥ ብለን እንውጣ እንሂድ እንግዲህ ውድ ተመልካቾቼ ከአቶ ፍሬው ጋር አቶ ማለት ይከብዳል ከሆቴሉ ባለቤት ጋር የነበረኝን ቆይታ አይታችሁታል የሆቴሉን ቢሮ ቁልፉን ተቀብያለሁ ሃርድ ዲስክ ላይ ብዙ ፋይሎች እንዳሉ ነግሮኛል ቅድም እንግዲህ ቤት ውስጥም የቀሩ ፋይሎች ካሉ ስልኩም ላይ የቀሩ ፋይሎች ካሉ እሱን ከባልደረቦቼ ጋር ሆነን የምናጸዳ ይሆናል አሁን ግን ቀደም መኖሪያ ቤት ውስጥ ሲያሰቃያትና ሲያንገላታት የነበረችውን እህቴን እስኪ ምን እየተፈጠረ እንደነበረ እሷ ጋር ማለት እኔ ጥቆሞ የደረሰኝ ከጽዳት ሰራተኛው ነው እሷ ማን እንደሆነች እኔ ማን እንደሆንኩ አላወቀችምና እስኪ መጀመሪያ ምንድነው የተፈጠረው እንተዋወቅ ከትውውቅን ጀምርና ስሜን እንኳን እዚህ ጋር መግለጽ አልፈልግም ይቅርታ አድርግልኝ ማንነቴ እንዲታወቅ አልፈልግም ለኔ አደጋ ነው እሱ ታወቀ ማለት ነው መብትሽ ነው እሱ ያው በጣም መጥፎ ሰዓት ላይ ነው የደረስክልኝ በጣም እኔ እንጃ ምን እንደምችል አላውቅም ወንድ ባለትዳር ከሌላ ሰው ጋር እንደዚህ አይነት ሁኔታ ውስጥ ገብታ ማግኘት በራሱ በጣም ያስጠላል የጉዳዩ ባለቤት ስትሆን ደግሞ ምን እንደሚሰማህ አስበው እኔ በዛ ቦታ ላይ ሁኝ አሁን አንተ ባደርስ ያው ከዚህ በፊት አድርጌዋለሁ በእርግጥ ግን ሲደጋገም ደግሞ የባሰ በጣም ያስጠላል አሁን ሂጂ ባለቤቴን ራሱ አይኑን ሳየው እኔ በቃ እንደ ካድኩት ነው የሚሰማኝ ደግሞም ክጄዋለሁ ያው ምንም እንኳን የሁለታችንን ሚስጥር ለመጠበቅ ቢሆን የሚያደርጉት ግን ደግሞ በጣም ላደርገው የማይገባ ተግባር ነበር እሱ ቢሰማ ደግሞ ምን ሊሰማው እንደሚችል አስበው በጣም መጥፎ ሰዓት ላይ ነው ደረስክልኝ እኔ አላውቅም በእርግጥ አንተን ግን ብቻ ከመጥፎ ነገር ላይ ስላዳንከኝ አመሰግንሃለሁ እኔ ምስጋና የሚገባኝ ሰው አይደለሁም ስራዬን ነው የምሰራው ግን አሁን አንቺ የሆንሽውን የተደረገብሽን ነገር ለሌሎች እንዳይደርስ እንዳይሆን ማለት እኔ እስኪ ሲጀምር ባለትዳር ነኝ ብለሽኛል እዚህ ሆቴል ለምን መተሽ ልታርቻለሽ እንዴት እንደዚህ አይነት ቪዲዮዎች ሊይዝብሽ እንደቻለ ለተመልካችም ለኔም ግልጽ እንዲሆን እስኪ አስረጅኝ ያው ቪዲዮውን ያዘው ከሌላ ሰው ጋር ምናምን ሳይሆን ከራሴ ከባለቤቴ ጋር ነው ግን ገዛን ቀን እንዳጋጣሚ አንቨርሳሪያችን ነበርና ቀናችንን የተለየ ለማድረግ ፈልገን ነበረ የተለመደው አይነት ነገር አልፈለግንም ነበር ወተን ውጭ ላይ ብናሳልፈው ብለን ነበር ያሰብነው ያው ሆቴሉ ደግሞ እንደምታውቀው አሪፍ የሚባል ሆቴል ነው ምናልባት ታውቀዋለህ ብዬ አስባለሁ እና አሪፍ የሚባል ሆቴል ስለሆነ በባለቤቴ ምርጫ ነው እዛ የሄድነው እና በቃ ምንም እንደዚህ አይነት ነገር ጭራሽ አልጠበቅኩም እኔ እና ያው ጊዜያችን አሪፍ ለማድረግ ነበር እኔ እና እሱ እዛ ያሳለፍነው ግን በሶስተኛ ቀን ማላውቀው ስልክ ተደወለ አነሳሁት ምናምን ሳዋራ እንደዚህ ሆቴል እዛው ሆቴል ተጠራው ድጋሚ ከዛ ምንድነው ምናምን ብዬ ሄድኩኝ እሱ ጋር ስሄድ አሳየኝ ቪዲዮን በጣም ነው የደነገጥኩት አስበው አንተ ባላሰብከው ይሆናል ብለህ ባላሰብከው መንገድ እንደዛ አይነት ነገር እያረክ ራስን ሰው ጋር ቪዲዮህን ስታገኘው ምን ሊሰማህ እንደሚችል አላውቅም ለማንኛውም ሰው ከባድ ነው ሳስበው በጣም ነው የደነገጥኩት በቃ ባለቤቴ ራሱ ቢያውቅ ይሄን ነገር ምንድነው የሚለው ብዙ ነገር ነው የተሰማኝ ከዛ በቃ ልለቀው ነው እንዴ ለምንድነው የምትለቀው ሲጀመር እኛ አይደለንም እኮ የቀረጽነው ራስን የቀረጽነው ምናምን ብዬ በቃ መጀመሪያ ላይ በጸባይ ለማግባባት ነበር የሞከርኩት ግን እሱ እና የቀረጽኩት ምን አስቤ ይመስልሻል አይነት ነገር አለ በቃ እንዴትም ሊሰማኝ አልቻለም ከዛ የዛን ቀን በቃ እዛው ሆቴል እናቴ ታማለች ብዬ ለባለቤቴ በቃ ቢሰማ እሱ ምን እንደሚል እንደሚችል አላውቅም በጣም ነው ውስጤን የነካው በጣም ይረብሻል አይገባህም ይገባኛል ስሜትሽ ይገባኛል ሆኖ እስካላዩት ድረስ እንጃ ይከብዳልና በቃ የዛን ቀን ባለቤቴ እንደዛ ብዬ ዋሽቼ አብሬው አደርኩ ምንም ቢያስጠላኝም እየቀፈፈኝም ቢሆን አብሬው አደርኩ ግን በቃ ያኔ እኔ እንደዛ ሳርጌ መሰለኝ ምንድነው ከዛ በኋላ ቪዲዮን አጥፍቶልኝ በሰላም መኖር በሰላም መቀጠል የምችል ነበር መሰለኝ
ከዛን ግን በዛ አላቆምም። ለሁለተኛ ጊዜም እንደዚሁ ከዚህ በፊት እዚህ ቤቱ መጥቼ ነበረ። ያኔም በቃ በጣም ልለምነው ሞከርኩ ምናምን፣ ግን በቃ ምንም ሊሰማኝ አልቻለም። በጣም ብዙ ነገር አልኩት። ከፈለክ በቃ ብዙ ነገር ነው ለማስተባበል ቪዲዮ እንዲያጠፋልኝ ለማድረግ ብዙ ነገር ነው የጠየኩት፣ ግን እሱ ሊጠቀም የፈለገው ሴትነቴን ብቻ ነው። እና ሁለተኛ ቀንም እሺ ብዬ አብሬተኛው ይኸው ዛሬ 3ኛ ቀን ነው የመጣሁት። አስበው በቃ እኔ በጣም ጨንቆኛል። አሁን ባለቤቴ በሆነ አጋጣሚ ይህን ነገር እንኳን ቢሰማ በቃ ከምንም ሳልሆን ልቀር ነው ማለት ነው። በጣም ነው የከበደኝ። አንተ በእኔ ቦታ እስካልሆንክ ድረስ ላይገባህ ይችላል። በጣም ነው የሚጨንቀው። ጭራሽ ባለትዳር ሆነ ከሌላ ሰው ጋር ደግሞ በጣም ከባድ ነው። እሺ አሁን አይዞሽ እንድትረጋጊ ነው የመጀመሪያ ፍላጎቴ። ሁለተኛ ደረጃ አሁን ያለነው እሱ ቤት ቢሆንም የፖሊስ አባላቶች ተደውሎ እየመጡ ነው ከዚህ አካባቢ። እሱን ይዘውት እስኪሄዱ ነው እዚህ እኔና አንቺ ቁጭ ያልነው። ግን ቪዲዮ እኮ አሁንም እሱ እጅ ላይ ነው ያለው። ላይገኝ ይችላል። ምንም የሚፈጠር ነገር የለም ከአሁን በኋላ ነግሬሻለሁ። እኔ የመጣሁት አንቺንና እንደ አንቺ በጣም ብዙ ሰዎች፣ አንቺ ብቻ አይደለሽም በነገርሽ ላይ በጣም ብዙ ሰዎች በዚህ ጉዳይ እየበደለና ገንዘብ እያስከፈለ ሴቶቹን ደግሞ አብረውት አንሶላ እንዲጋፈፉ እያደረገ ነው ያለው። ያንን ነገር ላስቆም እናንተን ነፃ ላወጣ እስከመጣው ድረስ አሁን አንቺን ምንም የሚያስፈራሽ ነገር የለም። ምንም አይነት ፋይል የሚባል ነገር፣ ምንም አይነት ዶሴ የሚባል ነገር እሱ ጋር የለም። ከዚህ በኋላ ወደ ትዳርሽ ተመልሰሽ የራስሽን ህይወት እንድትኖሪ የምችለውን ነገር ለማድረግ ነው የመጣሁት። ቢሮ ውስጥ ያሉትን ፋይሎችን በጠቅላላ ለመውሰድ፣ ቤት ውስጥም የሚቀሩ ፋይሎች ካሉ እነዛን ፋይሎች እኛ የምናደርገው ማቃጠል ነው እንጂ እነዚህ ፋይሎች ደግሞ ለማንም እንዲታዩም አይደረጉምም። እኛም ደግመን አናያቸውም። ታደርጋለህ። እኔ በጣም ጨንቆኛል። አሁን ቪዲዮ ችግር የለውም። አሁን ከቤተሰብ ራሱ አንድ ሰው ቢያዩ ምን ሊሰማው እንደሚችል አስበው። ጭራሽ ሰው ነው የቀረጸው ብለው ራሱ እኮ ላያስቡ ይችላሉ። ነገርኩሽ። አሁን እኔ እንዳልኩሽ ነው። ምንም አይነት የሚያስፈራሽ ነገር የለም። አይደለም ቪዲዮውን ቤተሰቦችሽ ቀርተው እሱ አቶ የማይባል ሰው ነው ይሄ የሆቴል ባለቤት የተባለ ሰውዬ እንኳን መልሶ ቪዲዮውን ማየት አይችልም። እኛም ደግመን ለማንም አይደለም፣ ፋይሉን አንስተን ይቃጠላል፣ ጋርቤጅ ይገባል። አንቺን ከዚህ በኋላ የሚያሰጋሽ ህይወት የለም። ከዚህ በኋላ ላለው ነገር ራስሽን ጠብቂ፣ ትዳርሽን ጠብቂ። እንግዲህ ለመጪው ጊዜሽ ከባለቤትሽ ጋር ምንም የምትደብቂው ነገር አይኖርም። መጀመሪያ እኔ አሁን በአንቺ እንትን ያልኩት መጀመሪያ እንደዚህ ሲልሽ መጀመሪያ ለባለቤትሽ ማሳወቅ ነበረብሽ። ገብቶሻል? የሆነ ነገር ሊፈጠር ይችል ነበረ፣ ግን አንቺ ትዳርሽ እንዲበተን አልፈለግሽም። ባለቤቴ ደግሞ በጣም ግልፍተኛ ነው። እንደምታስበው አይነት ሰው አይደለም። በሆነ አጋጣሚ ይህን ሰውዬ ቢያገኘው ራሱ ከመግደል ወደ ኋላ ላይል ይችላል። ያን ባህሪውን ስለማቅ እኔ ደግሞ እሱ እንደዛ ከሚሆን በቀላሉ ብቻ ይህም ቀላል አይባልም፣ ግን ነፍስ ከሚያጠፋ እሱ ይሄኛው መንገድ ይሻላል ብዬ ስላሰብኩ እኔ ተረድቼሻለሁ። የትዳርሽን ለማዳን ነው እዚህ ሁላ ውስጥ የገባሽው። እንግዲህ ከዚህ በኋላ እንዳልኩሽ ምንም የሚያስፈራሽ ህይወት የለም። የራስሽን ህይወት በትክክል መኖር ትችያለሽ። እንግዲህ ውድ ተመልካቾቼ እናንተም እያያችሁ የነበረውን ነገር መካድ ይከብዳል። ማለት እቺ ልጅ ለምን ለባለቤትሽ አልተናገርሽም፣ ለምን ለህግ አልተናገርሽም ብዬ እንዳልላት መልሷን ሰምታችሁታል። ትዳሯን ነው ቀጥታ ለማዳን የሄደችው። ስቃይዋን ለትዳሯ ነበርና ይቅርታ እናደርግላታለን ማለት ነው ለሷ። አሁን ለነበረው ነገር ግን ለሱ ህግ የሚገባውን ቅጣት ይሰጠዋል። በሁለተኛ ደረጃ ደግሞ ቢሮ ውስጥም ቅድም እንዳልኳችሁ መኖሪያ ቤት ውስጥም የቀሩ ነገሮች ካሉ ለፍተሻ የሚሆን ወረቀት አባሎቻችን ይዘውልን ይመጣሉ። ቤቱን ቢሮም ጽድት ተደርጎ ተፈትሾ ፋይሎችን እናቃጥላለን። ከዚህ በኋላ በዚህ ሰውዬ ምክንያት የሚሰቃይ አንድም አይነት ሰው አይኖርም ማለት ነው። እስካሁን ስለነበረን ቆይታ በጣም አመሰግናለሁ። ከመጀመሪያው ጀምሮ አብራችሁኝ እስካሁን ስለቆያችሁ አመሰግናለሁ። አብሮነታችሁ ሁል ጊዜ እንደማይለየን ተስፋ አደርጋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ የተለመደውን ትብብራችሁን አድርጉልኝ። ቀጣይ እስክንገናኝ ቸር ቆዩልኝ።